የአንድ ሃይማኖት ቀንደኛ ጠላት እንዴት የዛ ሃይማኖት ቅዱስ ሊሆን ይችላል? በገዛ እጁ ያፈረሰውን እንዴት በገዛ እጁ ሊያንጽስ ተገባው? በሰው ልጅ ታሪክ ውስጥ ከጥላቻ ጥልቀት ተነስቶ ወደ ፍቅር ከፍታ የመውጣትን ያህል ልብን የሚነካና አእምሮን የሚፈታተን ታሪክ የለም። ይህ የአንድ ሰው ሕይወት ብቻ ሳይሆን የመለኮታዊ ጣልቃ ገብነት ታላቅ ምስክርነትም ነው። ይህ ደማስቆ ነው። በሰው ልጅ ታሪክ ውስጥ እግዚአብሔር ጨለማን ወደ ብርሃን፣ ጥላቻን ወደ ፍቅር፣ ሞትን ወደ ሕይወት የሚቀይርበትን ወሳኝ ቅጽበት የምንዘክርበት ሳምንታዊ ዝግጅት። የዚህ ዝግጅታችን ስያሜና መንፈስ የተወለደውም ዛሬ ከምናነሳው ከዚህ ታላቅ ሰው የሕይወት ጉዞ ነው። እርሱ ለደማስቆ ገጠመኝ የመጀመሪያውና ሕያው ተምሳሌት ነው። የዛሬው ጉዟችን ቤተክርስቲያንን ለማጥፋት በቅናትና በቁጣ የተነሳውን ነገር ግን በደማስቆ መንገድ ላይ በወረደ ድንገተኛ ብርሃን ተመትቶ የአሕዛብ ሁሉ ብርሃን የሆነውን ሐዋርያ ይዳስሳል። አዎን፣ ክርስቲያኖችን ያሳድድ የነበረው ሳኦል እንዴት ለክርስቶስ የሚኖር ታላቅ ሐዋርያ ሆነ? በደማስቆ የመጀመሪያ ዝግጅታችን ከሁሉም በላይ የሆነውን ታሪክ የሐዋርያው የቅዱስ ጳውሎስን ተጋድሎና ምስክርነት በጥልቀት እንመረምራለን። ታሪኩ የሚጀምረው ጠርሴስ በምትባል ጥንታዊት ከተማ ነው። በዘመኑ የንግድ ጎዳናዎቿ በሰው ማዕበል የሚጠለቀለቁባት፣ የፍልስፍና ክርክሮች እንደ ዕለት ሸቀጥ የሚሸመቱባት፣ የተለያዩ ባህሎችና እምነቶች የተሰበሰቡባት የኪልቅያ ዋና ከተማ ነበረች። በዚህች ዓለማዊ ከተማ መሃል ከብንያም ነገድ የተወለደ የአንድ ዕብራዊ ቤተሰብ መሃል ወንድ ልጅ ተወለደ። ስሙንም ሳኦል አሉት። የሳኦል ቤተሰቦች በዓለም ውስጥ ቢኖሩም ልባቸውና ማንነታቸው ግን ከዓለም ጋር አልነበረም። በአይሁድ እምነታቸውና በአባቶቻቸው ባህል ለሕገ ኦሪት ጥልቅ ክብር የነበራቸው ናቸው። አባቱ በወቅቱ በነበረው የሮማ አገዛዝ ስር በቀላሉ የማይገኝ መብትና ከለላ የነበረውን የሮማዊ ዜግነት ማዕረግን አግኝቶ ነበር። ይህ ታላቅ መብትም በውርስ ለወጣቱ ሳኦል ተላልፎለታል። በዚህም የተነሳ ሳኦል ሁለት ማንነቶችን አጣምሮ የያዘ፣ በደሙ የሙሴን ሕግ የተሸከመ ዕብራዊ፣ በዜግነቱ ደግሞ የቄሳርን የንስር አርማ ያነገበ ሮማዊ ነበር። ይህ ሁለትዮሽ ማንነቱ ወደፊት በሚኖረው የሕይወት ጉዞና አገልግሎቱ ውስጥ እግዚአብሔር በሚያስደንቅ ጥበቡ የሚጠቀምበት ወሳኝ መሠረት እንደሚሆንለት ያኔ ማንም ሊያውቅ አልቻለም። የልጅነት ጊዜውን በጠርሴስ ቢያሳልፍም የሳኦል ልብ ግን ወደ ቅድስቲቱ ከተማ ወደ ኢየሩሳሌም ይመኝ ነበር። በ15 ዓመቱ ከዓለማዊቷ ጠርሴስ ግርግር ወጥቶ የአባቶቹ እምነት ወደሚገኝባት ወደ ኢየሩሳሌም ሄደ። ዓላማው አንድና ግልጽ ነበር፤ የአይሁድን ሕግና ሥርዓት ከምንጩ መቅዳት፣ ከስሩ መማር። በዚያም በዘመኑ ከነበሩት የአይሁድ መምህራን ሁሉ በላይ እንደ ተራራ የገዘፈውን፣ የሕግ ዕውቀቱ እንደ ጥልቅ ባሕር እንደ ጠለቀ የሚመሰከርለትን ከታላቁ መምህር ከገማልያል እግር ስር ተቀመጠ። ገማልያል ጥብቅ ፈሪሳዊ ነበር። ፈሪሳውያንም ሕገ ኦሪትን ከነደቃቅ ዝርዝሯ በመጠበቅና በመተንተን ከማንም በላይ ለእምነታቸው ቀናኢያን ነበሩ። ሳኦል በዚህ የታላቅ ሊቅ ትምህርት ቤት ውስጥ ለ15 ዓመታት ያህል ቆየ። በእነዚህ ዓመታት አእምሮ በሕግ ሰንሰለት ተጠፍሮ ልቡ በቅናት እሳት ተፈትኖ ወጣ። እርሱ ተራ ተማሪ አልነበረም። በእውቀት ጥልቀቱና ለሕጉ በነበረው የማይናወጥ ፍቅር ከእኩዮቹ ሁሉ በልጦ ተገኘ። በዚህም የተነሳ ገና በ30 ዓመቱ የአይሁድ የበላይ ፍርድ ቤትና የሃይማኖት ምክር ቤት በሆነው በሳንሄድሪን ወይም በሸንጎ ውስጥ አባል ሆኖ ተሾመ። ይህ በወጣትነቱ ያገኘው ሥልጣን ለሕጉና ለባህሉ የነበረውን ጥብቅና ወደ ላቀ ደረጃ ከፍ አደረገው። ሳኦል አሁን የተማረ ብቻ ሳይሆን ሥልጣን ያለው የሃይማኖቱ ጠበቃና የባህሉ ዘብ ሆነ። በዚህ ከፍታ ላይ ሆኖ ነበር እምነቱን የሚፈታተን አዲስ እንቅስቃሴ በኢየሩሳሌም ከተማ ሲስፋፋ የተመለከተው። በኢየሩሳሌም የሥልጣንና የሕግ ማማ ላይ ሆኖ ሳኦል ከተማውን የሚያናውጥ አዲስ እንቅስቃሴ ተመለከተ። የናዝሬቱ ኢየሱስ የተባለ መምህር ስለ እግዚአብሔር መንግሥት እየሰበከ በዘመናት ታይቶ የማይታወቅ ተአምራትን እያደረገ የሕዝቡን ልብ መግዛት ጀመረ። ሳኦል እንደ አንድ ቀናዊ ፈሪሳዊ ይህንን ሁሉ በጥርጣሬና በንቀት ይመለከታል። ለእርሱ የሙሴ ሕግ የማይናወጥና ፍጹም ነበር። ይህ አዲስ መምህር ግን ያንን የጸና መሠረት የሚንድ፣ የአባቶቹን ሥርዓት የሚቀይር መሰለው። የጌታችን ስቅለትና ትንሣኤ ከተፈጸመ በኋላ ይሄ እየተስፋፋ የመጣው ቡድን እንኳን ሊጠፋ ቀርቶ ይበልጥ በኃይል እየተስፋፋ መጣ። ደቀ መዛሙርቱ በበዓለ ሃምሳ በመንፈስ ቅዱስ ተሞልተው በኢየሩሳሌም አደባባዮች በድፍረት መስበክ ጀመሩ።
ያኔ የሳኦል ቅናት ወደ ኃይለኛ ቁጣነት ተለወጠ። ይህ አዲስ እምነት የአባቶቹን ሃይማኖት የሚያጠፋ፣ ሕዝቡን ከእውነት መንገድ የሚያስት የክህደት ትምህርት መስሎ ታየው። በሕግ ዕውቀት የተሞላው አእምሮ አዲሱን የወንጌል መልእክት ከምንም አልቆጠረውም። የቁጣው እሳት በግልጽ የታየውና የታሪክ ምዕራፉንም የቀየረው ግን በሊቀ ዲያቆናት በቅዱስ እስጢፋኖስ ጉዳይ ነበር። በጸጋና በኃይል የተሞላው ቅዱስ እስጢፋኖስ ስለ ክርስቶስ በድፍረት ሲመሰክር፣ በሕግ የተካነው ሳኦል ከፊት ቆሞ ከተከራከሩት ዋነኛው ነበር። በቃላት ሊያሸንፉት ሲሳናቸው በሐሰት ከሰሱት። እስጢፋኖስም በእምነቱ ምክንያት ለሸንጎ ሲቀርብ፣ ሳኦል በዚያች የፍርድ አዳራሽ ውስጥ ከሳሾቹን ደግፎ የጥፋተኝነት ውሳኔ እንዲሰጥ ግፊት ያደርግ ነበር። በመጨረሻም ሊቀ ዲያቆናት ቅዱስ እስጢፋኖስ በድንጋይ ውርጅብኝ በሰማዕትነት ሲያልፍ፣ ሳኦል ራሱ ድንጋይ ባያቃብልም የወጋሪዎቹን ልብስ ይጠብቅ ነበር። በግድያውም በሙሉ ልቡ ተስማምቷል። ያን ቀን የሳኦል እጆች በንጹሕ ደም ባይነከሩም ልቡ ግን በግድያው ወንጀል ሙሉ በሙሉ ተባብሮ ነበር። ነገር ግን በዚያች የጭካኔ ቅጽበት ሰማይ ሌላ ነገር ይመለከት ነበር። ታላቁ ሊቅ ቅዱስ አውግስጢኖስ እንዳለው ቤተ ክርስቲያን በእስጢፋኖስ ጸሎት ጳውሎስን አገኘች። አዎን፣ የእስጢፋኖስ የይቅርታ ጸሎት ሳያውቀው ለሳኦል የደማስቆ መንገድን እያዘጋጀለት ነበር። የእስጢፋኖስ ሞት የሳኦልን የስደት ጥማት እንደ እሳት ለኮሰው። አሁን እርካታ የሌለው የማይቆም ማዕበል ሆነ። ቤተ ክርስቲያንን ከስሯ ለመንቀልም ተነሳ። ወደ ምዕመናን ቤት እየገባ ወንዶችንና ሴቶችን ያለ ርኅራኄ እየጎተተ ወደ ወህኒ ይጥል ጀመር። ስሙ ብቻ በኢየሩሳሌምና በይሁዳ ላሉ ክርስቲያኖች የፍርሃትና የሽብር ምንጭ ሆነ። ይህን ሁሉ ሲያደርግ ግን ያ የጥላቻ እሳት ውስጡን ያቃጥለው እንደነበር እንጂ የነፍሱን ባዶነት ሊሞላለት አልቻለም፣ እርካታንም አላገኘም። የኢየሩሳሌም ስደት የሳኦልን የጥፋት ጥማት ሊያረካው አልቻለም። ገና በ32 ዓመቱ የቅናቱ እሳት ከይሁዳ ድንበር አልፎ መላውን ዓለም ሊያዳርስ የተዘጋጀ ይመስል ነበር። በዚያች ጥንታዊት የንግድ ከተማ በደማስቆ የክርስቶስ ተከታዮች መኖራቸውን ሲሰማ የጥላቻው ጦር ወደዚያ አነጣጠረ። ደማስቆ ከኢየሩሳሌም ከ2 ኪሎ ሜትር በላይ ትርቃለች። ለሳኦል ቁጣ ግን ርቀት ትርጉም አልነበረውም። ወደ ሊቀ ካህናቱ ቀርቦ በደማስቆ ያሉትን ክርስቲያኖች ወንድም ይሁን ሴት በሰንሰለት አስሮ ለፍርድ ወደ ኢየሩሳሌም ለማምጣት የሚያስችለውን የሥልጣን ደብዳቤ ተቀበለ። አሁን ድርጊቱ የግል ቅናት ብቻ ሳይሆን ሕጋዊ ሽፋን ያለው ይፋዊ ተልእኮ ሆነ። ጭፍሮችን አስከትሎ በልቡ የጥፋት እሳትን አንግቦ ወደ ደማስቆ ጉዞ ጀመረ። በፈረሱ ላይ ሆኖ የበረሃውን አቧራ እየተጋፈጠ ሲገሰግስ፣ ልቡ ውስጥ ግን አንድ እሳት ብቻ ይነድ ነበር፤ የቤተ ክርስቲያንን ስም ከምድረ ገጽ የማጥፋት እሳት። ወደ ከተማዋ ለመድረስ ጥቂት ሲቀረው የቀትር ፀሐይ በኃይል በምታቃጥልበት ሰዓት በድንገት አንድ ነገር ተከሰተ። ከሰማይ የወረደ የቀትርን ፀሐይ የሚያሳፍር ዓይንን የሚያውር ታላቅ ብርሃን በዙሪያው በራ። የብርሃኑ ኃይል እጅግ የበረታ ከመሆኑ የተነሳ ሳኦልና አብረውት የነበሩት ጭፍሮች መቋቋም አቅቷቸው መሬት ላይ ተዘረሩ። ያ በኩራትና በቁጣ የተሞላው የማይበገር የመሰለው ሰው በቅጽበት በአቧራ ላይ ተደፋ። በዚያች የድንጋጤ ጸጥታ ውስጥ ከብርሃኑ መካከል አንድ ድምፅ ተሰማ። በዕብራይስጥ ቋንቋ በግልጽና በኃይል ሳኦል ሳኦል ለምን ታሳድደኛለህ የሚል ድምፅ። ድምፁ እንደ ነጎድጓድ የሚያስፈራ ነገር ግን ልብን ሰንጥቆ የሚገባም ነበር። ሳኦል በሕይወቱ ለመጀመሪያ ጊዜ እውነተኛ ፍርሃት ተሰምቶት እየተንቀጠቀጠ ጌታ ሆይ አንተ ማነህ ሲል ጠየቀ። መልሱም ዓለሙን ሁሉ የገለበጠበት መልስ ሆነ። እኔ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል ሲል መለሰለት። በዚያች ቅጽበት የሳኦል ዓለም ፈረሰ። ሲዋጋው የነበረው እውነት፣ ሲያሳድዳቸው የነበሩት ሰዎች ጌታ ከሰማይ ሆኖ በቀጥታ አናገረው። ያ ሁሉ የሕግ ዕውቀቱ፣ ያ ሁሉ ቅንዓቱ፣ ያ ሁሉ ሥልጣኑ በዚያ መለኮታዊ ድምፅ ፊት እንደ ብናኝ ተነነ። ሙሉ በሙሉ ተሸነፈ። ያ በሕግ የተካነው አፉ፣ ያ ለክርክር የተዘጋጀው አንደበቱ ለመጀመሪያ ጊዜ ፍጹም እጅ ሰጠ። በወደቀበት ሆኖ የሕይወቱን ታላቅ ጥያቄ ጠየቀ። ጌታ ሆይ ምን አደርግ ዘንድ ትወዳለህ? ይህ የፍጹም ሽንፈትና የአዲስ ጅማሬ ጥያቄ ነበር። ይህ የሳኦል የደማስቆ ቅጽበት ሆነ። ከዛች ሰዓት ጀምሮ ሳኦል ለራሱ መኖር አቆመ። ጌታውም አዲስ መንገድ አሳየው። ተነስተ ወደ ከተማይቱ ግባ፣ ልታደርገው የሚገባህን በዚያ ይነግሩሃል ሲል መለሰለት። ሳኦል ከመሬት ሲነሳ ዓለም ሌላ ሆነች። ዓይኖቹ ተከፍተው ነበር፣ ነገር ግን ምንም ማየት አልቻለም።
ያ ከሰማይ የወረደው መለኮታዊ ብርሃን አካላዊ አይኖቹን አሳውሮ መንፈሳዊ አይኖቹን ግን ለመጀመሪያ ጊዜ ከፈተለት። እነዚያ ክርስቲያኖችን በቁጣና በንቀት ይመለከቱ የነበሩ አይኖች አሁን በጨለማ ተዋጡ። ያ በፈረስ ላይ ሆኖ በኩራት ይገሰግስ የነበረው ሰው አሁን